ሰላም እንደምን አላችሁ? ዛሬ ደግሞ ማሳያችሁ የዞናል ዳሽቦርድ አንደኛውን ፓርት ነው። የመጀመሪያው ፓርት ነው። አሁን የገባሁበት የወልቃይት ሰቲት ሁመራ ዞን ነው። ይሄ ሲገባ የሚያገኘው የራሱን ዳሽቦርድ ነው ማለት ነው። በእሱ ስር ያሉ መምሪያዎችን አፈጻጸም መከታተል ይችላል። የበጀት ዓመት አለ 2019/18 የሩብ ዓመቶች አንደኛ ሩብ ዓመት፣ ሁለተኛ ዓመት፣ ሶስተኛ ሩብ ዓመት፣ አራተኛ ሩብ ዓመት አለ። ዞን ወልቃይት ሰቲት ሁመራ አለ። ጠቅላይ አፈጻጸም እዚህ ላይ ይኖራል። ከዛ ሩብ ዓመት አፈጻጸም ማጠቃለያ አለ። እንደ ዞን ያመጣው አፈጻጸም አንደኛ ሩብ ዓመት ላይ፣ ሁለተኛ ሩብ ዓመት ላይ፣ ሶስተኛ ሩብ ዓመት እና አራተኛ ሩብ ዓመት ላይ ያመጣው አፈጻጸም ይኖራል። ከዛ ዞኖችን ደግሞ ዞኑ ደግሞ በስሩ ያሉ መምሪያዎችን ምን ይሆናሉ ማለት ነው፣ የእነሱ አፈጻጸም ይኖራል ማለት ነው። በዚህ ላይ አፈጻጸም በአፈጻጸማቸው መሰረት ኦርደር ይደረጋል። አንደኛ ሩብ ዓመት ይሄን ያህል አፈጻጸም፣ ሁለተኛ ዓመት ይሄን ያህል፣ ሶስተኛ፣ አራተኛ ጠቅላላ አፈጻጸም ውጤት ይሄ ነው። አፈጻጸም ደረጃው ደግሞ ይሄ ነው ብሎ ተቀምጧል። ያሉት ዞኖች ጠቅላላ 25 መምሪያዎች አሉ። የእነሱ መምሪያዎች እዚህ ላይ ማየት እንችላለን ማለት ነው። ከዛ ምን አለው የዞን ዘርፎች አፈጻጸም እዚህ ላይ በዘርፍ ደግሞ አለ ማለት ነው። አንደኛ ሩብ ዓመት ላይ ይሄን ያህል፣ ሁለተኛ ሩብ ዓመት ላይ ይሄን ያህል፣ ሶስተኛ ሩብ ዓመት ላይ ይሄን፣ አራተኛ ሩብ ዓመት ይሄን ያህል። አፈጻጸም ደረጃ ስርጭት ደግሞ በጣም ከፍተኛ እዚህ ላይ ይሄን ያህል አለ። ከፍተኛ፣ መካከለኛ፣ ዝቅተኛ እያለ በዚህ መሰረት ይቀመጣል ማለት ነው። ቀጣይ በተቋም ደግሞ እናያለን ማለት ነው። ለዛሬ እዚህ ቀን እናመሰግናለሁ።